የሆነ ጊዜ በጣም እየተወራ ነበር እና አርግዘሻል ምናምን እያሉ ግን እርጉዝናውን ሆልድ አድርገዋለች። ሆልድ አድርጌው እኮ ነው። እስቲል እርጉዝ ነኝ። ሆልድ አድርጌው ነው። ቆይ ስንት ወር ሆነች እስካሁን? ኖ 3 ወሬ ነው ሆልድ አረኩት። በአሁኑ ታውቃለህ፣ በአንደኛው ሴንቸሪ ሆስፒታል ሄደ ሆልድ ማድረግ ትችላለህ። ለምን ከሰርጉ በኋላ ይሁን ሁሉም ሰው ስላለ ሰርግ ላረግ አይደለ? ከሰርጉ በኋላ ኦን ታረገዋለህ። ልጁ እንዳለ አለ ግን አያድግም። እዛው ስቶፕ አድርገነዋል። ኦን ታረገዋለህ። ሆስፒታል ሄደ ድጋሚ እርግዝናው እንዳለ ነው። ጽንሱ ቁጭ ብሏል፣ ግን ያው ሆልድ አድርገነዋል። እኔ ሚስት ፈልጋለሁ ሮሚ፣ እናንተ ሀገር ካገኘ የእናንተ ሀገር ሳይሆን አሜሪካ። የት ነው አንተ ያገለኸው? እኔ አሁን ያለሁት ዛንዚባር። ፊቱ ራሱ አያስታውቅም እንዴ? ዛንዚባር ቪዛ ነው ሚስት ነው የምትፈልገው? አሜሪካ ነው ሚስት የምፈልገው? ቪዛ ነው እንዴ የምትፈልገው? ነው ሚስት ነው? መጀመሪያ ቪዛዋን ነው የምፈልገው። ከዛን ከተፋቀርን ከተዋደድን አብረን እንቀጥላለን። እንዲህ ብለህ የምታገባ ሚስት እንደዋለች አያንተም። የዋህ ነገር ነው የዘንድሮ ሴት እኮ ሮሚዬ። ለነገሩ ይልሽ ሮሚዬ፣ አንቺን አይደለም ልሽ ወደ አንቺ እንዳትወስጁ፣ ግን ከሀገር ውጭ ያሉ ሰዎች እድሜያቸው ስለሄደ ወጣትነታቸውን ለማስታወስ እንደሞ ያሉ ወጣት የነብርጣት ያሉትን ወንዶች ማግኘት ይፈልጋሉ። ስለዚህ እሺ እንደዚህ እኮ ሳትሆኚ በፊት ትፈልጊ ነበረ። ለምንድን ሌላ ሰዎች ጋር የምታመካኝ? ገና ወጣት ነኝ። አንድ ትልቅ አይ ከ60 ዓመት በላይ ከ70 ዓመት በላይ ከፈለክ ግን ነጭም አበሻም ላገናኝ እችላለሁ። እድሜያ የቀረውን እድሜያቸውን ከወጣት ጋር አሳልፈው መሞት የሚፈልጉ ለምን አዋቻቱንም አንተ ሞ 70 ዓመት ያለ ሴት ዳይፐር ይቀይር ነው የምትይው ወይ? ኧረ ፈልጉልኝ። 70 ዓመት ግን አልፈልግም። ጂጂ ለምን አልደረው? ወይ ጂጂ በእናት ሄልፕ አድርጋት በእግዚአብሔር ያ አምዳ አጭራ በራ